ጋይስ የዚህን ታሪክ መጨረሻ እስካይጓጉቻለሁ። ከ3 ቀን በፊት ስፕሪት ኤርላይን ተዘጋ። አንድ ቲክቶከር የፖስተው አንድ ቪዲዮ እስካሁን ከ88 ሚሊዮን ዶላር በላይ ሰብስቦታል። ኢማጂን ኤርፖርት ላይ ፕሌን ልትሳፈር እየገባ አየር መንገዱ ተዘጋ ስትባል። ስፕሪት ኤርላይን እንደዛ ነው የሆነው። በጋዝ መጨመር ምክንያት 17000 ሰራተኞች እንደያዘ የባለፈው ቅዳሜ ጠዋት ተዘጋ ተባለ። ፒተርሰን የተባለ ቲክቶከር የቀድሞ የሚስተር ቢስት ሰራተኛ ነው። ተባብረን ወጣቶች ለምን አንገዛውም አለ። ለቀልድ ነበር ይሄን ያለው። እስከ ባለፈው አርብ ማታ 120,000 ሰዎች ኦንላይን ተረባርበው 88 ሚሊዮን ዶላር አዋጡ። ይህን የ34 ዓመት አየር መንገድ መግዛት ይቻሉ ይሆናል? እናያለን። አስቡት፣ ዋል ስትሬት ደላሎች፣ ትላልቅ ኢንቨስተሮች የሉም። እንደኔና እንደናንተ አይነት ኖርማል የቲክቶክ ተጠቃሚዎች ናቸው። ሁሉም አባል እኩል ድምፅ አለው ተብሏል። አንዳንዶች የፒፕል ስፕሪት ኤርላይን እያሉ እየጠሩት ነው ካሁኑ። ይህን ከመስራቴ ከደቂቃዎች በፊት የአየር መንገዱ ሰራተኞች ማህበር አለን ሊሉት የዙም ሚቲንግ አድርገዋል። bunch of our friends, let's buy Spirit Air. 500 ሚሊዮን ዶላር መደጎሚያ ትራምፕ ተጠይቆ ለኤርላይኑ እምቢ በማለቱ ነው አየር መንገዱ የከሰረው። አንድ ሼር 45 ዶላር ነው። ትላንት ፒተርሰን እንቅልፍ መተኛት አልቻልኩም ብሏል። ባለማመን እየተከሰተ ያለውን ነገር። ዌብሳይቱ letsbuyspritair.com ይባላል። ከመጠን በላይ የዌብ ቪዚተርስ በመግባቱ ምክንያት ዌብሳይቱ ክራሽ አድርጎ ነበር። ስፕሪት ኤርላይን በጣም ርካሽ አየር መንገድ ነበር። የሶሻል ሚዲያ ፓወር ለትክክለኛ መንገድ ከተጠቀምንበት ይሄ ነው ጥቅሙ። ስፕሪት ኤርላይን ይገዛ ይሆን? አብረን እናያለን።